እሺ ጤና ይስጥልኝ። በፋኖ ላይ እንግዲህ የሸዋ ፋኖ የሌኩና ክፍለ ጦር ዘመቻ መምሪያ ሆኜ በሰራሁበት ሰዓት ላይ ከሸዋ እስከ ጎጃም ተጎጃም እስከ መቀሌ እስከነ ገብረ ጽዮን ድረስ አብረን ሄደናል። በውስጥ መስመር ሄደናል። ሸዋ ላይ ስንት ስራ ተሰርቷል። ፋኖን የመከላከያ ልብስ ቀይረን አልብሰን መከላከያ ይሄን ያህል ማረክን ብለን አላስተላለፍንም። አሜሪካ ቁጭ ብለው አስተላልፈንላቸዋል። ይሄ እንዴት ይረሳል? መከላከያ ማረከ ቢል ውሸት ነው። አንድ ሁለት ይማረካል። ይሄ በገፍ የሚሆነው ግን ልብስ እያለበሰን። ይሄው ሸዋ ላይ የነበርነው ፎቶግራፍ ይሄ ምን ልትል ነው? ይሄው ዓለም ከተማ ውጊያ እየመራሁ የተነሳው ፎቶግራፍ ነው። ይሄው ሁሉም ብዙ ነገር ስንት ሰው ታርዷል። ነጤ ላይ 15 ሚኒሻ አልታረደም። በአንድ ቀበር አልቀበርናቸው። ተው ይሄን ነገር ተው። ወዴት እየሄድን ነው? እንዴት ሚኒሻ አማራ እንዴት እናጠፋለን ብለን አይደለም እርስ በርሳችን የተጣላ ነው። እርስ በርሳችን ላይ ሸዋ ላይ የተታኮስ ነው። እኛ ተው በማለታችን አይደለም። ምሬ ወዳጆ ጋር ዞብል ተራራ ላይ ሄደ ምንድነው ያደረግነው? ምንድነው ራያ ላይ የተቀበሩ ልጆችን ዞብል ተራራ ላይ ከነሱ ጋር ሆኖ ቪዲዮ አለኝ። እሺ መቀሌ ላይ 2017 ጥቅምት ላይ መቀሌ እነ ገብረ ጽዮን ጋር ለስብሰባ ሄደን ምን እንደተባለ እኔ የሪከርዱ ሁሉ ቪዲዮ አለኝ፣ እለቀዋለሁ። ይሄንን ጃማ ላይ 7 ሚኒሻ ሲታረድ እኔ ቪዲዮ አለኝ፣ ይሄንንም እለቀዋለሁ። ጎጃም ላይም እንዲሁ ሁሉም ቦታ ላይ ሸዋሮቢት ሰው ተዘቅዝቆ ሲሰቀል አሞራ ሲበላው ያንን ሰው ቪዲዮ ልልቀቀው። እጅግ የሚዘገንን ስራ ተሰርቷል። የሚዘገንን ስራ ፋኖ ውስጥ ተሰርቷል። ማንም ሰርቶት የማያውቀው። እሺ ይሄንን እንልቀቀው። ባለፈ ያቺ የጎንደሯ ልጅ እቺ የእንትናዋ ልጅ ጡቷን ተቆረጠች የተባለውን የሷን ቪዲዮ አሁን እኔ ልልቀቀው። መከላከያ ተኩሶ መቷት በኋላ ጡቷን ማቆረጣት ከነቆራጮ ስትቆረጥ ቪዲዮ አለኝ፣ ልልቀቀው እሱን። ከዛች ባሰ ደግሞ የሚዘገንንስ ውስጥ አለ። ፋኖ እስላም ጠል ነው። አዎ እስላም ጠል ነው። ስንት ሰዎች ተረሽነዋል፣ ስንት ሰዎች ተቀብረዋል። ወሎ ላይ ስንት ሰው ተቀብሯል። በዛ አይደለም የተጣላ ነው። እኔ ለቀቄ የወጣሁት በዛ አይደለም። ውሸት ሆነ ቪዲዮ አቀርብልሃለሁ። ፎቶግራፊንም እያሳየሁ ነው። ማነው ሰው አበበ ጢሞ በላትም አበበ ጊሸዶን በላትም እነመከታው በለውም የነከተማው ጋር የነበረን ስብሰባ ላይ እስቲያያ ያን ቪዲዮ ላይ እለቃለሁ። ሁሉ ፋኖ የትም አይደርስ አይተነዋል። ብዙ ደም አለበት። ብዙ እጁ በደም የተነከረ ነው። ለምን? አመራሮቹ ባላገር ስለሆኑ፣ አመራሮቹ ያልተማሩ ስለሆኑ። የተማረ አይወድ። ስንት ሰው ተቀብሯል። ትምህርት ቤት ሸዋ ላይ ወሎ ላይ ትምህርት ቤት አውድመናል። ሐኪም ቤት ዘርፈናል። ወረኢሉ ተዘርፏል። ሸዋ ተዘርፏል። ስንት ትምህርት ቤት ስንት ሐኪም ቤት ተዘርፏል። ስንት ሐኪም ቤት ወንበር አድቀናል። ዩኒቨርሲቲ አውድመናል። እንልቀቀው ይሄንን አብሽተራ በተለይ አንዳንዱ ተለቀታለሁ። አሁን ዲሞክራሲ ያለበት ሀገር ነው። ለምን